ስለ ቡና ዛሬ የምነግራችሁን ከሰማችሁ በኋላ ምርጫው እናንተ ነው። ወይ ታቆማላችሁ ወይም መጠጣታችሁን ትቀጥላላችሁ። ጤናችን ላይ ወደፊት በቡና ምክንያት ምን እንደሚፈጠር ዛሬ በሚገባ ነግራችኋለሁ። ቡና የምትወዱ ከሆነ ይህ ቪዲዮ ለእናንተ ነው። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ዓለማችን ላይ ተወዳጅና ተመራጭ ስለሆነው ቡና እንመለከታለን። አንዳንድ ሰዎች ቡናን ተአምረኛው መጠጥ ይሉታል። ሌሎች ደግሞ በተቃራኒው አደገኛና ለጤና ጠንቅ ነው ይሉታል። እውነታው ምንድን ነው? ቡና እውነት ለጤናችን ጠቃሚ ነውን? ነው ወይስ ቃስ በቃስ ሰውነታችንን በስውር የሚጎዳ አደገኛ መጠጥ ነው? ከእኔ ጋር ከቆያችሁ በዚህ ቪዲዮ ሳይንስ ስለ ቡና ጠቀሜታ ምን ይላል? የተደበቀው የቡና ጉዳትስ ምንድን ነው? ቡናን መጠጣት ያለብንስ መቼ ነው? በቀንስ ስንት ስኒ ነው መጠጣት ያለብን? የሚሉ ጉዳዮችን በሚገባ እንመለከታለን። ቡና ለመጀመሪያ ጊዜ የተገኘው ሀገራችን ኢትዮጵያ ውስጥ ነው። ካሊድ የሚባል ፍየል ጠባቂም ቡናን እንዳገኘው ብዙ መረጃዎች፣ ብዙ መጽሐፍቶች ይናገራሉ። ካሊድ ፍየል እየጠበቀ ባለበት ሰዓት ነበር በተደጋጋሚ ፍየሎቹ ከወትሮ የተለየ መነቃቃትን ያሳዩ ነበር። ይሄ መነቃቃታቸው ከምን መጣ፣ እንዴት ሊነቃቁ ቻሉ የሚለው ነገር ሲከታተል የቡና ዛፍ ከበሉ በኋላ መሆኑን ይደርስበታል ማለት ነው። ያኔ ጀምሮ ነው እንግዲህ ቡና አነቃቂ መጠጥ መሆኑ የታወቀው ማለት ነው። ያኔ ሀገራችን ኢትዮጵያ ውስጥ የተጀመረው ቡና ዛሬ ላይ ዓለምን አዳርሷል። በቀን ከ2 ቢሊዮን ስኒ ቡና በላይ ይጠጣል። ዓለማችን ላይ ነው በአንድ ቀን ብቻ ከ2 ቢሊዮን ስኒ ቡና በላይ ይጠጣል ማለት ነው። ከዚህ ጣዕምና መዓዛ ጀርባ ቡና ለሰውነታችን ምን ጥቅም አለው? ምንስ ጉዳት ሳለው? አብረን እንመልከት። ቡና ለጤና ያለው ጥቅም፣ አንደኛ የአእምሯችን የመስራት አቅም ይጨምራል። የማስታወስ ችሎታችን ይጨምራል። ኮንሰንትሬሽናችን ይጨምራል። የንቃት አቅማችን ይጨምርልናል። ቋሚ የሆኑ ቡና ጠጪዎች ለአልዛይመር ወይም የመርሳት በሽታ የመጋለጥ እድላቸው በጣም ዝቅተኛ ነው። ሁለተኛ ፋትን ለማቃጠል ወይንም ውፍረትን ለመቀነስ ቡና የሰውነታችንን ሜታቦሊዝም ከ3 እስከ 11% ይጨምረዋል። ብዙ ጊዜ ፋትን ለማቃጠል ወይም ለማጥፋት ተብለው የሚዘጋጁ ምግብና መድኃኒቶች ካፊንን ይጠቀማሉ። ካፊን ደግሞ በቡና ውስጥ የሚገኝ እጅግ አደገኛና ጠቃሚ የሆነ ንጥረ ነገር ነው። ቡና በአንቲኦክሲዳንት የተሞላ ነው። ብታምኑም ባታምኑም አሁን ላይ ዘመናዊ በሚባሉ የአመጋገብ ስርዓቶች ላይ ትልቁ ግብአታቸው አንቲኦክሲዳንት ነው። ለዚህ ደግሞ ተመራጩ ቡና ነው። የጉበትን ጤና የመጠበቅ አቅሙ ከፍተኛ ነው። ቡና የሚጠጡ ሰዎች ለጉበት ካንሰር እና ለጉበት በሽታ የመጋለጥ እድላቸው አነስተኛ ነው። በቀን ከ3 እስከ 4 ስኒ የሚጠጡ ሰዎች 80% ለጉበት በሽታ የመጋለጥ እድላቸው አነስተኛ ነው። በስኳር በሽታ የመያዝ እድልን ይቀንሳል። ጥናቶች እንደሚያሳዩት ቡና የሚጠጡ ሰዎች ከ25 እስከ 50% በታይፕ 2 ዲኤም የመያዝ እድላቸው በጣም አነስተኛ ነው። ምክንያቱም በቡና ውስጥ ያለው ንጥረ ነገር ኢንሱሊን ሴንሲቲቪቲን ስለሚጨምር ነው። የስኳር መጠናችንንም የተስተካከለ እንዲሆን ይረዳል። ወደ ተሻለ ሙድ ይወስደናል። ከጭንቀት እንድንላቀቅና ደስተኛ እንድንሆን ያደርገናል። ጥናቶች እንደሚያሳዩት በቀን ከ2 እስከ 3 ስኒ የሚጠጡ ሰዎች ከድብርት የመላቀቅ እድላቸው 20% ከፍ ያለ ነው። ለልባችን ጤናም ጠቃሚ ነው። ሞዴሬት ወይንም አሪፍ የሚባል የቡና አወሳሰድ ካለን የተሻለ የደም ዝውውር እንዲኖረን ያደርገናል። ለስትሮክ የመጋለጥ እድላችንም ይቀንሳል። ለሀርት ፌለር ወይንም ለልብ ህመም የመጋለጥ እድላችንም ይቀንሳል። ቡናን መቼ መጠጣት አለብን? ምን ያህል ስኒስ ነው መጠጣት ያለብን? ቡናን ለመጠጣት ምርጡ ሰዓትስ መቼ ነው? ቡናን ከእንቅስቃሴ በኋላ ወዲያውኑ መጠጣት አይመከርም። ከሌሊቱ 6 ሰዓት በኋላ መጠጣት እንደዚያው፣ ምክንያቱም እንቅልፍን ስለሚረብሽ ነው። በጣም አሪፉ ሰዓት ቡናን ለመጠጣት ከጧት 3 ሰዓት ከ30 እስከ 5 ሰዓት፣ ከሰዓት ደግሞ ከ7 ሰዓት ከ30 እስከ 10 ሰዓት ነው። ምክንያቱም በዚህ ሰዓት በሰውነታችን ውስጥ ያለው የኮርቲሶል መጠን ስቴብልና የተረጋጋ ስለሆነ ነው። በዚህ ሰዓት ካፊንም በሚገባ ስራውን ይሰራል። በሳይንስ በቀን ምን ያህል ስኒ ነው መጠጣት የሚመከረው? ብዙ ጥናቶች እንደሚያሳዩት በቀን ከ1 እስከ 3 ስኒ ቡና መጠጣት ለጤና አሪፍና በጣም ጠቃሚ እንደሆነ ይናገራሉ። ያ ማለት በቀን እስከ 400 ሚሊግራም ካፊን ማለት ሲሆን ቢበዛ 4 ስኒ ቡና ማለት ነው። ቡና ሊያመጣ የሚችለው የጎንዮሽ ጉዳት ምንድን ነው? አንደኛና የመጀመሪያው ጭንቀትና እረፍት ማጣት ነው። ካፊን በጣም በበዛ ቁጥር ከመጠን በላይ በማነቃቃት ጭንቀትና እረፍት ማጣት ውስጥ እንገባለን ማለት ነው። ይህም የሚከሰተው በቀን ውስጥ ቡናን አብዝተን የምንጠጣ ከሆነ ነው። ሁለተኛው የምግብ መፈጨት ችግርን ያመጣብናል። ይሄ የሚሆነው አንዳንድ ሰዎች ላይ ነው። ሁሉም ሰው ላይ ይሄ ችግር አይፈጠርም። አንዳንድ ሰዎች ላይ ግን ቡና በጠጡ ሰዓት ጨጓራቸውን የመታመምና
የምግብ የመፈጨት ችግር ሊያመጣባችሁ ይችላል። ሶስተኛው የልብ ህመምን ይጨምራል። ካፊን በጣም በበዛ ቁጥር የልብ ምትን እየጨመረ ይመጣል። ስለዚህ ካርዲያክ ፕሮብሌም ያለባቸው ሰዎች ጥንቃቄ ማድረግ ይኖርባቸዋል። ምክንያቱም ካፊኑ በበዛ ቁጥር የልብ ምት እየጨመረ ስለሚመጣ። በነገራችን ላይ ካፊን በሰውነታችን ውስጥ ለ8 ሰዓት ያክል መቆየት ይችላል። አራተኛ ሱሰኛ እንድንሆን ያደርገናል። ስለዚህ ቡናን ካቆምክ አሊያም የምጠጣበት ሰዓት ካለፈ የራስ ምታትና አጉል መጥፎ ድብርት ውስጥ ሊያስገባ ይችላል ማለት ነው። አምስተኛና የመጨረሻው ለነፍሰ ጡሮች ነው። እርግዝና ላይ ያለች ሴት ቡናን እንደፈለገችው አብዝታ መጠጣት አይፈቀድላትም። ሳይንስ የሚያበረታታው አንዲት ነፍሰ ጡር ሴት በቀን 1 ስኒ ቡና ብቻ እንድትጠጣ ነው። ለጤና ተስማሚ የሆነው ቡና የቱ ነው? ለጤናችንስ መጥፎ የሚባለው ቡና ምን አይነት ነው? ለጤናችን ተስማሚና ተመራጭ የሚባለው ቡና ብላክ ኮፊ፣ ኤስፕሬሶ እንዲሁም የተጣራ ቡና ሲሆን ነው። ትንሽ ካሎሪና ብዙ አንቲኦክሲዳንት ያላቸው ቡናዎች ለጤናችን ተመራጮች ናቸው። ለጤናችን ተስማሚ ያልሆኑትስ እነማን ናቸው? አንደኛና የመጀመሪያው ስኳር የተጨመረበት ቡና ነው። ሁለተኛው ብዙ ክሬም ወይንም ፍሌቨርድ ስሪፕ የገባባቸው ቡናዎች ናቸው። ምክንያቱም በውስጣቸው የሚይዙት የካሎሪ መጠን ብዙ ስለሆነ ነው። ቡና ለምትወዱ ሰዎች ይሄን ምክር ጠቅልል አድርጌ ልንገራችሁ። እውነታው ይሄ ነው። ቡናን በስርዓቱ ከወሰዳችሁ ለእናንተ አንዱ ጤናማ የሆነ ማነቃቂያ መጠጥ እንጂ ጠላት አይደለም። በቀን ከ1 እስከ 3 ስኒ ጠጣ። ከመቼ በኋላ ቡና መጠጣት አቁም። ሰውነትህንም አዳምጠው። ቡና ስትጠጣ ጤንነት፣ መረጋጋት፣ ነቃ ማለት ከተሰማህ አንተ ጠጣ። ቡና ስትጠጣ ጭንቀትና የጨጓራ ህመም ካመጣብህ አንተ እንዳትጠጣ እርግፍ አድርገቶ። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።